እነሱ ጌታ ነው ብለው የሚያመልኩት አይደለም ጌታ ተብሎ ሊመለክ ለባርነት የሚያዝ አይደለም። እኛ የምናመልከው አምላክ ሁለት እጅ አለው ብለን እናምናለን። አላሁ ሱብሓነሁ ወተዓላ እንደነገረን ያ ኢብሊሱ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደየ ብሎ እንደነገረን፣ ነዓም እኛ የምናመልከው አምላክ ከዐርሹ በላይ ከፍ ያለ ነው። አላሁ ሱብሓነሁ ወተዓላ በቁርአን እንደነገረን አርረሕማኑ ዐለል ዐርሺ እስተዋ፣ ከማንም ከምንም ጋር ሳናመሳስል። ነዓም እኛ የምናመልከው አምላክ ሁለት አይን አለው። አላሁ ስብሓነሁ ወተዓላ በተከበረው ቁርአኑ እንደነገረን ተጅሪ ቢአዕዩኒና፣ እንደዚሁም ፈስቢር ሊሑክሚ ረቢከ ፈኢነከ ቢአዕዩኒና። እንደዚሁም ነቢዩ ሰለላሁ ዐለይሂ ወሰለም በሐዲታቸው እንደተናገሩት እነ ረበኩም ለይሰ ቢአዕወር እንዳሉት ማለት ነው። ነዓም እኛ የምናመልከው አምላክ ለሱ የላቀውን ፊት አለው ሳናመሳስል ከይፍያውን ሳናስቀምጥ ከማ ቃለ ተባረከ ወተዓላ ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም እንዳለ። ናም እኛ የምናመልከው አምላክ በሱ የላቀውን ባት ያለ ነው። ከማ ቃለ አላሁ ተባረከ ወተዓላ ፊ ሙሕከሚ ተንዚሊህ የውመ ዩክሸፉ ዐን ሳቅን ወዩድዐውነ ኢለ ሱጁድ ፈላ የስተጢዑን። ቢስሚላሂ ራሕማኒ ራሒም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሁን እንግዲህ ወሃቢያዎች ሲደብቁት የነበረውን እኛ አንልም እነሱ እየጫኑብን እንጂ አንልም ሲሉ ተከታዮቻቸውን ሲያጭበረብሩ ኖረዋል። አሁን ላይ ደግሞ በግልጽ እንግዲህ ይህን የመሰለ ንግግር እየሰማችሁ ነው። መቼም ይህን ንግግር ሰምቶ ተዓሱብ ወገንተኝነት ያለበት ሰው ሲቀር የማይመለስ ሰው አለ ብዬ አልገምትም። ለምንድን ነው ሐቅ ማንፈልገው? ዑለማዎቹ እዚህ ጋር የድ የሚለው ላይ ዑለማዎቹ ምንድን ነው ያሉት? እንደነ ኢብኑ አባስ ያሉት ታላላቅ ዑለማዎች ቁድራ በሚል ትርጉም ነው የሄዱት። ኢማሙ ጠበሪ እዛው ቁርአኑ ላይ ያለውን ስላስቀመጡ ብቻ አካላዊ ሰብታሉ ማለት በጭራሽ አይደለም። ለምን ሌሎች የቁርአን አያዎችን ብናይ የፍጡር የመኽሉቅን ባህሪ ለአላህ አያሰብቱም። እንግዲህ ወሰማአ በነይናሃ ቢአይድን የሚለውም ቢቁወትን ብለው አስቀምጠዋል ታላቁ ዓሊም ኢብኑ አባስ። ሌላኛው የሚገርመው ነገር ተጅሪ ቢአዕዩኒና የሚለውን የቁርአን አያ ጠቅላላ ሙፈሲሮች ማለት ይቻላል ሁሎችም ሙሸቢሃዎች ሲቀሩ የተረጎሙት ምንድነው? ተጅሪ ቢአዕዩኒና የሚለውን የቁርአን አያ ቢሒፍዚና ወቢአምሪና ብለው በእኛ ጥበቃ በእኛ ትእዛዝ ይህን ነው ያስቀመጡት ሁሎችም ሙፈሲሮች። እሱ ግን እያስቀመጠ ያለው የአካል አይን አለው እያለ ነው። አዑዙ ቢላህ። ሌላኛው ለአላሁ ተዓላ ፊት አለው አለ። ፊት አለው እንግዲህ እንደነ ኢማሙል ቡኻሪ ያሉት ቡኻሪ ከቁርአን ቀጥሎ የሚጠቀስ ነው። እነሱም ብለው ያስቀመጡት ወጅህ የሚለውን በሌላ ትርጉም የአላሁ ተዓላ ስልጣን በሚል ተርጉመውታል ታላላቅ ዑለማዎች። ወሃቢያ የሚከተለው ፍልስፍና ነው የምንለው ወደን አይደለም፣ ወይም በጥላቻ ተሞልተን አይደለም። እንግዲህ ባት ለአላሁ ተዓላ ባት አለው ይሄ ነገሩ በበረታ ጊዜ ብለው ተእዊል ያደረጉ በርካታ ዑለማዎች አሉ። ኢብኑ አባስን አስቀድመን መጥቀስ እንችላለን፣ ሌሎችም አሉ። ይህን የመሰለ የመኽሉቅን ባህሪ ለአላሁ ተዓላ እያሰበተ ይሄ ጌታ ነው ወይ? ይህ ፈጣሪ ነው ወይ? እነሱ ጌታ ነው ብለው የሚያመልኩት አይደለም ጌታ ተብሎ ሊመለክ ለባርነት የሚያዝ አይደለም። አሂበቲ ፊላህ ልንገነዘብና ልናስተነትን ይገባል። ለወንድሞቻችን ለእህቶቻችን እንድረስላቸው። ወሃቢያዎች የሚያመልኩት ከሆነ ነገር የተዋቀረን ግዑዝ ነው የሚያመልኩት። ልብ በሉ፣ ፊት ያለው ራስ የሌለው ባት ያለው ላይ ታፋ የሌለው ሁለት ቀኝ እጅ ያለው ሁለት አይን ያለው ይሄ ነው እንደ ፈጣሪ የምትሉት? ኢንሻአላሁ ተዓላ ዑለማዎቹ በሰፊ ምን አሉት የሚለውን በሌላ ቪዲዮ ይዤ እመጣለሁ። ባረከላሁ ፊኩም።